ጸሎት የማይጸልይ ክርስቲያን ምን ይሆናል ማለት ነው? ኦክሲጅን አልላክለት ያለ ህዋስ ይመስላል ማለት ነው። ምን ይሆናል ማለት ነው? ይሄ ተቆርጦ ይጣላል። ስለዚህ በየቀኑ የምንጸልየው ይኸውላችሁ ግዴታ ሆኖብን አይደለም የምንጸልየው፣ ከእግዚአብሔር ጋር መነጋገር ይሄ እድል አይደለም። እስኪ አንድ ጥያቄ ልጠይቃችሁ። አንድ በጣም በዓለም የምታከብሩት ሰው ላነጋግርህ እፈልጋለሁ ብላችሁት ነገ 3 ሰዓት አገኛለሁ ቢላችሁ ደስ አይላችሁ? እንደው ስም ከምጠራ እኮ ብዬ ነው እንጂ የተከበረ ሰው ጠራ ነበር። ምን ያደርግልናል? ስም ጠራ እገሌን ለምሳሌ ማለት ነው። አሁን እሱ ሰውዬ የሆነ ሰው አስቡ የምታከብሩት እሱ ሰውዬ አገኛለሁ ብሎ ቢደውላችሁ ደስ አይላችሁ? እንደዚያ ከሆነ ምክንያቱም እንደው ዝም አላችሁ እንጂ ዘፋኝ ስታገኙ ሁሉ አብራችሁ ፎቶ እንነሳ ትሉ የለም እንዴ? እንደው ይቅርታ አስቸገርኩ ፎቶ እንነሳ ትሉ የለም ተብሎ ይታመናል ነው። ኤርፖርት ላይ አንዳንድ ጊዜ አያለው መቼስ ታረጋላችሁ። እግዚአብሔርን ያህል ንጉሥ ሊያነጋግረን ቀጠሮ ይዞልን ጸሎት ማለት እሱ ነው። ጸሎት በይል ተናግሮ ምስለ እግዚአብሔር ህዋስ ጤነኛ ሆኖ የሚኖረው ኦክሲጅን ሲያገኝ ነው። ስንጸልይ ከክርስቶስ ጋር እንኖራለን። ጸልየን እንብላ፣ ጸልየን እንተኛ፣ ጸልየን እንቀመጥ፣ ጸልየን እንቁም፣ ጸልየን እንውጣ፣ ጸልየን እንግባ፣ ጸልየን እንገናኝ፣ ጸልየን እንጀምር።